ከወትሮ ለየት ባለ በሪአክሽን ቪዲዮ መጥቻለሁኝ። እናንተ ደግሞ በዚህ በሰራሁት ቪዲዮ የተሰማችሁንና ሐሳባችሁን ኮሜንት ሴክሽን ላይ እንድታሳውቁ ጠይቃችኋለሁ። በዛሬው ቪዲዮ እነዚህን እንመለከታለን። ብሌን ሁሉንም ነገር እኮ ነው ያጣነው። ምን ያህል እንደደከምኩበት ታውቂያለሽ? አያያዝ ልክ ካልሆነ ልቀቅ። አያያዜ ሙሉ በሙሉ ስህተት ነው። መጽሐፍ ቅዱስ ይዞ መቃብር ስፍራ ምን ይሰራል? ዘለቃና አይሰማኝ፣ በቀላና አይሰማኝ፣ ብርሃኑ ላይ አይሰማኝ። በጣም የሚያሳዝን ዘመን ነው። የሀገሬ ፓስተር የት ነህ? ብሌን ሁሉንም ነገር እኮ ነው ያጣነው። ምን ያህል እንደደከምኩበት ታውቂያለሽ? ወይኔ ጉዴ! ምንድነው ሻው ማደርገው? ጌታዬ ሆይ! ወይኔ ናታን፣ ወይኔ ናታን፣ ወይኔ ምንድነው? በእናትሽ ተይኝ። ተረጋጋ እንዴ! ተይኝ። ተረጋጋ። ብሌን ሁሉንም ነገር እኮ ነው ያጣነው። ምን ያህል እንደደከምኩበት ታውቂያለሽ? ሁሉም ነገር እንዴት በአንድ ሌሊት ይጠፋል? እግዚአብሔር ለምን እንደዚህ እንዲሆንኛ ላይ ፈቀደ? የኔ አባት ተረጋጋ። ያጣነው እኮ በጣም ቀላሉና ቁሳቁስ ነገር ነው። ዋናውንና ግን ትልቁን ነገር አላጣነው። ተረጋጋ የኔ አባት። ምን አይነት ዋና ነገር? ሁሉንም ነገር እኮ ነው ያጣነው። ምንም ነገር የቀረን ነገር የለም እጃችን። የኔ አባት እርስ በርሳችን እኮ ፍቅር አለ። ከዛ ሁሉ ነገር የሚበልጥ ደግሞ እግዚአብሔር ከኛ ጋር ነው። መጽሐፍ ቅዱስ ላይ ምን ይላል መሰለ? ቤቱን በአለት ላይ መሰረተ ልባም ሰው ነው ይላል። ማዕበል ሲመጣ የሚፈርሰው ቤት በታችኛው ምድር ላይ የተሰራ ቤት ነው። የኔ አባት የኛ ፍቅርና እምነት ግን የተመሰረተው በአለት ላይ ነው። ይህ ፈተና ይበልጥ እግዚአብሔር እንድንጠጋው ነው የሚያደርገው። አየኔና እንዴት ነው ሁሉ ጊዜ እንደዚህ ጠንካራ መሆን የምትችይው? አየኔ አባት ጥንካሬው ከኔ ሳይሆን ከጸሎት ነው። ናስኪ አብረን እንጸልይ። በከባድ ሁኔታ ውስጥ ብዙ ነገር ተበላሽቶበት ያቀደው የሆነ ነገር ፌል ሆኖበት እግዚአብሔር አምላክን እያመለከ በጣም ተጨንቋል። በጣም ግራ ገብቶታል። በቃ ላይፍ ሁላ እስኪደብረው ድረስ ጌታ ሆይ እያልኩኝ ጌታ እግዚአብሔር አምላክን እየተከተሉ እንዴት እንዲህ አይነት ነገር በህይወቴ ይሆናል ብሎ በጣም በተጨነቀበት ሰዓት እግዚአብሔር ቢያውቀኝማ እንዴት እንደዚህ አይነት ነገር ይሆናል ብሎ ሲናገር ነበርና ይህንን ቪዲዮ ስመለከት ስለ ጌዲዮን ነበር ወደ ውስጤ ሲመጣ የነበረውና ወደ ጎተራ የሚያከማቹበት ሰዓት ሲመጣ የመሰብሰብ የመከር ጊዜያቸው ሲመጣ ሚዲያምና አማሌቃውያን የሚባሉት እንደዛ ጠላቶቻቸው እየመጡ ይወስዱባቸው ነበር ይላል። ዘር እንኳን አያስቀሩላቸውም ይላል። እና በዚህ ሰዓት እግዚአብሔርን እየተከተለ እንደሆነ የምታውቁት እግዚአብሔር ከኛ ጋር ቢሆን እንዴት እንዲህ አይነት ነገር ይገጥመናል ብሎ በመሳፍንት ምዕራፍ 6 ላይ ይናገራልና በጣም እሱ ፈርቶ የሥራ ቦታውን እንኳን ቀይሮ ሜዳ ላይ ሳይሆን በወይን መጥመቂያ ውስጥ ስንዴ ይወቃ እንደነበረ ይናገራል። በጣም ይገርማል። ይህ ከደረሰበት በደል የተነሳ ከደረሰበት ነገሩ ከመበላሸቱ የተነሳ እግዚአብሔር ረስቶኛል ያለበት ህይወት ውስጥ ነበርና የእግዚአብሔር መልአክ መጣና ሲያጽናናው ነበር። አንተ ተጽዕኖ ያያል ሰው ሚዲያምን እንደ አንድ ሰው አሳልፌ እሰጥሃለሁ ብሎት ተናገረው ማለት ነውና ታሪኩን ስታነቡ ምዕራፍ 6 ምዕራፍ 7 ምዕራፍ 8 ጌዲዮንና 300 ሰራዊቱን እግዚአብሔር አምላክ ድል እንደሰጣቸው ጠላቶቻቸው እንዳስገዛላቸውና እንዳሸነፉ ይናገራል። እና ልክ ይሄ ታሪክ ወደ ውስጥ የመጣ ልባም ሴት ባይዘዌ ማን ያገኛት ይላል። እና ሚስቱ መጣች። ከዛ በኋላ የተናገረችው ነገር አለ፣ እንመልከት። ቤቱን በአለት ላይ መሰረተ ልባም ሰው ነው ይላል። ማዕበል ሲመጣ የሚፈርሰው ቤት በታችኛው ምድር ላይ የተሰራ ቤት ነው። ሁሉንም ነገር ተወስዶብናል፣ አተናል፣ እጃችን ላይ ምንም ነገር የለም ብሎ በሚናገርበት ሰዓት የተናገረችው በጣም የሚያስገርም ነገር አለ። አይዞህ እግዚአብሔር ከኛ ጋር አለ አለች። የኔ አባት እርስ በርሳችን እኮ ፍቅር አለ። ከዛ ሁሉ ነገር የሚበልጥ ደግሞ እግዚአብሔር ከኛ ጋር ነው። በመካከላቸው የሚያስገርም ፍቅር አለና ይተሳሰባሉ፣ ይዋደዳሉ። ምንም አይነት ነገር ቢጠፋ የሆነ ነገር ቢሆን በመካከላቸው ፍቅር እንዳለና የተወሰደው እንደሚመለስ ትናገራለችና በመካከላቸው እግዚአብሔር አለ። በዛ ላይ ደግሞ ጸሎት። እንዴት ነው ሁሉ ጊዜ እንደዚህ ጠንካራ መሆን የምትችይው? አየኔ አባት ጥንካሬው ከኔ ሳይሆን ከጸሎት ነው። ናስኪ አብረን እንጸልይ።
የተናገረችው ነገር ልቡን ኢሚዲየትሊ በፍጥነት ነው ልቡን የጠገነችውና ቤቱን በአለቱ ላይ የሰራ ሰው ነፋስ ቢመጣ እንዳልጣለው መጽሐፍም ይናገራልና ይህንን ክፍል ጠቅሳ ልቡን ትጠግን ነበረ። በጣም የሚያስገርም ቪዲዮ ነው። ሐሳባችሁን ኮሜንት ላይ ጻፉ። እናንተስ በዚህ ሐሳብ ላይ ምን ትላላችሁ? መጽሐፍ ቅዱስ ይዞ መቃብር የሄደበትን ምክንያት እንመልከት። አንተ ከምባታ ነህ? አንተ ሀዲያ ነህ? አንተ አማራ ነህ? እሺ አንተ ሶማሌ ነህ? አንተ ኤርትራዊ ነህ? አንተ ኢትዮጵያዊ ነህ? ዘለቃ ነህ? አይሰማኝም። በቀላ ነህ? አይሰማኝም። ብርሃኑ ነህ? አይሰማኝም። በቀለች ነሽ? አትሰማኝም። ሁላችንም የምንነካከሰው እስከዚህ ነው። ሁላችንም ማለት ነው። እኔ ከዛ ዘር ተወልጃለሁ፣ እኔ ከዛ ብሔር ነው የመጣሁት፣ እኔ ከዛ ሃይማኖት ነው የመጣሁት የምንለው እስከዚህ ነው። ከተቀበረን በኋላ ሃይማኖታችን ይቀራል፣ ዘራችን ይቀራል። እስከዚህ ነው እኛ በምድር ላይ የምንነካከሰው፣ እስከዚህ ነው የምንበላለው። ከሞተን በኋላ ስለ ብሔር አናውቅም። ስለዚህ አንነካከስ። የምንነካከሰውም እስከዚህ ነው። ከሞተን በኋላ መነካከስ ይቀራል። ሁላችንም ሟቾች ነን። ዘላለም አንኖርም። ዘላለም እንደሚኖር ሰው አትሁኑ። ከእግዚአብሔር ጋር ታረቁ። ሙታን የእግዚአብሔርን ድምፅ የሚሰሙበት ጊዜ ይመጣል። በክርስቶስ አንድ ቀን እንጠቀለላለን። የዘላለም ሕይወት በክርስቶስ ዘንድ ተዘጋጅቶልናል። እንዘጋጅ። ኢየሱስ ይመጣል። የሚገርም መልእክት ነው። እኔ በጣም ወደዚህ ስፍራ ስማቸውን እየጠራ እዚህ ስፍራ ላይ እንደዛ ሲሆን ምን ለማለት ነው እያልኩ በጣም ስመለከት ነበረና የተናገረው የሚያስገርም መልእክት ነው። ብዙዎቻችን እንግዲህ በዚህ ዘመን የሚያነቃ መልእክት ነው። እርስ በእርስ በዘር እንበላላለን። በቤተ ክርስቲያን፣ በስራ ቦታ፣ በተለያየ ቦታ ዘረኝነት ባለበት ሰዓት እጅግ ከባድ ጊዜ ላይ ባለንበት ጊዜ እንዲህ አይነት መልእክት መናገር አሁን ያለንበትን ጊዜ የሚያሳይ ይመስለኛል። እና ወንድማችን ዘመን ይባረክ። በጣም የሚያስገርም መልእክት ነው። በምድር ላይ እስካለን ድረስ እግዚአብሔር አምላክ ለህይወታችን ሲዝን አምጥቷል። ያመጣው ሲዝን እና ጊዜ ደግሞ እድሜ ይባላል። ይህ እድሜ በምድር ላይ እስካለን ድረስ የንስሐ ጊዜ አለን። በኃጢአት የማይገባ የህይወት ልምምድ ውስጥ ያላችሁ ሰዎች እግዚአብሔር የሰጠን አሁን ነው። እግዚአብሔር በሰጠን ጊዜ ደስ ማለት መሰኘት አለብን። ደስ መሰኘት ያለብን በእግዚአብሔር ነው። ማለት ሰው ግባ መሬት አይቀርም። ሰው ነፍሱ ከስጋው በተለየች ጊዜ ከሞት በኋላ ህይወት ወይም ፍርድ እንዳለ መጽሐፍ ቅዱሳችን ይናገራል። ኢየሱስ ክርስቶስ ደግሞ ሊመጣ በደጅ ነው። ሁላችን እንድንነቃ ያስፈልጋል። እና ግባ መሬት አይቀርም። ያለውም ሀብታሙም ቢሆን ያለውም ቢሆን የሌለውም ቢሆን ስጋው ከነፍሱ ስትለይ ሁሉም መሞቱ አይቀርም እና ሁሉም እኩል የሚሆኑበት ቦታ ነው ይሄ መቃብር ስፍራ። ሀብታም የለም፣ ድሃ የለም፣ ዘረኝነት የለም፣ ሃይማኖት የለም፣ የሆነ ነገር የለም። ጸጥ ያለ ስፍራ ነው ይሄ ቦታ። እኩል ሁሉም ጸጥ ያለ ቦታ። ሙታኖች ኢየሱስ ክርስቶስን ድምፅ የሚሰሙበት ጊዜ ይመጣል ብሎ ይናገራል። እና በክርስቶስ ኢየሱስ ያመንን ሰዎች እኛ ከቋንቋ ተዋጅተናል፣ ከዘር ተዋጅተናል። ጌታ ኢየሱስ ክርስቶስ በሞቱ አንድ ነው ያደረገን። እና መጽሐፍ ቅዱስ ሐዋርያው ጳውሎስ የተናገረው ቃል አለ በገላትያ ምዕራፍ 3 ቁጥር 28 ላይ አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይ ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችን በክርስቶስ አንድ ሰው ናችሁ ይላል። ስለዚህ መተሳሰብ፣ ሁላችን እንደው ብንተሳሰብ ብንስማማ በጣም መልካም ነው ብዬ አምናለሁ። ምክንያቱም ክርስቶስ ኢየሱስ አንድ ስላደረገን አንድ ቤተሰብ ነው ያደረገው። ሁሉ በክርስቶስ አንድ ነው ይላል። አያያዝን ልክ ካልሆነ ልቀቅ። ይህን ቪዲዮ እንመልከት። ይህም ቢላዋ የያዝኩት በስለታማው በኩል ነው። አያያዜ ሙሉ በሙሉ ስህተት ነው። ነገር ግን እግዚአብሔር ሆይ ከእጅ አላቀኝ ብዬ ብጸልይ እግዚአብሔር መጥቶ በኃይል አይነጥቀኝም። ምክንያቱም በዚህ አያያዜ በኃይል ቢነጥቀኝ እጄን ቆርጦ ነው የሚያሳልፈኝ። እግዚአብሔር ከህይወታችን ላይ አደገኛ ነገሮችን ወዲያውኑ ያላላቀቃችሁ ስለጠላችሁ አይደለም፣ አያያዛችሁ ስህተት ስለሆነና በኃይል ቢነጥቃችሁ ይበልጥ እንደምትጎዱ ስለሚያውቅ ነው። እግዚአብሔር እንዲነጥቃችሁ አትጠብቁ። አያያዛችሁ ስህተት እንደሆነ አውቃችሁ ራሳችሁ በፍቃዳችሁ። አንዳንድ ጉዳዮች ሰው ማስለቀቅ የማይችላቸው ነገሮች አሉ። ሰው ማስለቀቅ ቢያስለቅቁ የሚጎዱ፣ የሚያደሙ፣ የሚያቆስሉ ራስ ብትለቃቸው ግን ምዕራፍህ የሚቀየርልህ ነገሮች እና ኬዞች አሉ። ይህንን ቪዲዮ እያየሁኝ አንድ ወደ ውስጤ የመጣ ቃል አለ። በዘፍጥረት ምዕራፍ 13 ቁጥር 14 ላይ እግዚአብሔር አምላክ እንዲለይ ለአብርሃም የተናገረው መልእክት አለ። ከቤተሰብህ፣ ከአባትህ፣ ከዘመድህ፣ ከሀገርህ ተለይተ እኔ ወደ ማሳይ ምድር ውጣ አለው። ስለዚህ ቤተሰብህን ልቀቅ አለው እግዚአብሔር። የሚገርመው ነገር በጣም ከቤተሰቦቹ መካከል አንድ ይወደው የነበረ
የወንድሙ ልጅ አንድ ሎጥ የሚባል ሰው አለና ሎጥ አብሮት ወጣ ብሎ ይናገራልና አብሮ ሎጥ ከአብርሃም ጋር ወጣ። በዚህ ክፍል ላይ አብርሃም ከሎጥ በተለየው ጊዜ የእግዚአብሔር ድምፅ ወደ አብርሃም መጣ ይላል። መልቀቅ ያለበትን ለቋል። ነገር ግን እየሳሳለት ሰው አንድ ሎጥ የተባለ አብሮት ወጥቷል። እግዚአብሔር ባርካለሁ፣ እግዚአብሔር ከፍ አደርጋለሁ፣ ህዝብ አደርጋለሁ፣ የምድር ነገዶች በአንተ ይባረካሉ ብሎ አብርሃምን ብዙ በረከት ብዙ ፕሮፌሲ እግዚአብሔር ለአብርሃም ነግሮታል። ይህ ትንቢታዊ ቃል ይህ ፕሮፌሲ እንዲፈጸም ደግሞ ሙሉ በሙሉ እግዚአብሔር የተናገረውን አሜን ብሎ መቀበል አለበት። መልቀቅ ያለበትን ሁሉ ለቆ እንዲወጣና በእግዚአብሔር ታምኖ እንዲወጣ እግዚአብሔር የሰጠው መልእክት ነው። ከአባት ቤት ውጣ ሲል አባት እሆናለሁ፣ ከዘመድ ተለይተህ ውጣ ሲል ዘመድ እሆናለሁ ብሎ እግዚአብሔር ተናግሮታል። ነገር ግን ተከትሎት ሎጥ ወጣ። እስኪለየው ድረስ ግን ሰማይ ዝም አለው። ከተለየው በኋላ እግዚአብሔር በረከት ወደሱ መጣ። እግዚአብሔር ድምጽ መጣለት። ሰው በኃይል የሆነ ነገር ቢያደርግ ሊጎዳን የሚችል ነገር ግን ራሳችን ከማይገባ ነገር እንድንለያይ ከሰው ተለይተን የማይገባ ነገር ካደረግን የማይሆን የህይወት ምዕራፍ ውስጥ ካለን ራሳችን መልቀቅ እንዳለብን የሚናገር መልእክት ነው። ያለ እግዚአብሔር መንፈስ ኢየሱስ ጌታ ነው ማለት የሚችል የለም። አንዳንድ ሰዎች ኢየሱስ ክርስቶስ ጌታ ነው ለማለት ይተናነቃቸዋል። እስኪ ይህንን ቪዲዮ እንመልከት። ኢየሱስ ያድናል አይደለም? እሺ ጅል አትሁኑ ማለት ነው። ይገላል ሁሉ ማለት ነው። አይገልም ኢየሱስ። ኢየሱስ ጌታ ነው። እንግዲያማ አብርሃምም ጌታ ነው። ኢየሱስ ጌታ ነው። ገንዘብም ጌታ ነው። ኢየሱስ ጌታ ነው። ቄሳርም ጌታ ነው። ጌታ ኢየሱስ ጌታ ነው። ዲያብሎስም ጌታ ነው። በመንፈስ ቅዱስ ካልሆነ በቀር ማንም ኢየሱስ ጌታ ነው። ሰው ሲተናነቀው አይታችሁ አታውቁም? ኢየሱስ ጌታ ነው ስትሉት ይናደዳል፣ ይተናነቀዋል። መንፈስ ቅዱስ ስለተሞላ ነው የምትለው። ብዙ ሰው ማለት አይችልም። በጣም ብዙ ሰው ኢየሱስ ጌታ ነው ስትለው ብው ይላል። ነው እኮ አላ እኔ አሁን አይደለም አልኩ ይላል። በለው ብትሩት አይለው። ጮክ በሉና ኢየሱስ ጌታ ነው ብለስ ኢየሱስ ጌታ ነው ስትል የቡድን አለቃ ነው እያልክ አይደለም። ማይ ጋድ አይ ላቭ ዩ። ኢየሱስ ጌታ ነው ማለት የቡድን አለቃ ነው ማለት ሻለቃ ነው፣ መቶ አለቃ ነው፣ ኮሚሽነር ነው ማለት ጌታ የሚለው የግሪኩ ቃል ያህዌ የሚለውን የብሉይ ኪዳን ቃል ነው የሚተካው። ያህዌ ኢየሱስ ጌታ ነው ማለት ኢየሱስ መለኮት ነው፣ ኢየሱስ እግዚአብሔር ነው። ቅዱስ ጳውሎስ የሰበኩት ወንጌል ይሄ ወንጌል ነው። ወንጌል ሌላ አይደለም። ወንጌል ክርስቶስ ኢየሱስ ነው። ወንጌል ኢየሱስ ክርስቶስ እንደሆነ እኛ ሳንሆን መጽሐፉ ላይ ሐዋርያው ቅዱስ ጳውሎስ የተናገረው መልእክት አለ። በሮሜ ምዕራፍ 1 ቁጥር 3 ላይ ሲናገር ስለ ወንጌል ይናገራል። ከክርስቶስ ኢየሱስ ውጪ የሚናገር ካለ የተረገመ ይሁን ብሎ የተናገረበትም ክፍል አለ። በሮሜ ምዕራፍ 1 ቁጥር 3 ላይ እንደዚህ ይላል፣ ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው፣ እርሱም ጌታችን ኢየሱስ ክርስቶስ ነው ብሎ ይናገራል። ሐዋርያው ቅዱስ ጳውሎስ ለሮሜ ቤተ ክርስቲያን ወይንም በሮሜ ላሉ ምዕመናን የተናገረው ቃል ይህንን ነው። ወንጌላችን ኢየሱስ ክርስቶስ ነው አለ። ገላትያ ቤተ ክርስቲያን ገብቶ ደግሞ የተናገረውን መልእክት እንመልከት። ከኢየሱስ ክርስቶስ ውጪ የሚናገረውን ሰው እየረገመ ሲናገር እንደነበረ በዚህ ክፍል ላይ ይናገራል። ገላትያ ምዕራፍ 1 ቁጥር 8 ላይ እንደዚህ ይላል፣ ነገር ግን እኛ ብንሆን ወይም የሰማይ መላእክት ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብክላችሁ የተረገመ ይሁን ይላል። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ሰው ይስጣችሁ። አንዳንዶቻችን እየማቀቅን ያለነው ታውቃላችሁ ሰው ስለሌለን እንደሆነ። ድውዩም ይላል ጌታ ሆይ ውሃው በተናወጠ ጊዜ በመጥመቂያ ውስጥ የሚያኖረኝ ንገሩኝ። ሰው የለኝ ሰው የለኝም ማለት አዋና ነጥቡ ይሄ ነው። ብዙ ጊዜ ሰባኪዎች ሲሰብኩን እንደዚህ ይላሉ፣ እግዚአብሔር አስደናቂ ነገር አሳየ፣ ሰው የለኝም ይላል፣ ሰው ምን ያደርግልሃል ይላሉ። ሰውየው እንደዚህ አለ፣ ኃጢአቴ አይደለም እዚህ ስፍራ ያስተኝ፣ እዚህ ስፍራ ያቆየኝ የዘር ማንዘር ኃጢአት አይደለም፣ እዚህ ስፍራ ያስተኛኝ በደንብ አድርጋችሁ ሰው
ያስተኛኝ ምንድነው አለ። የሰውየው ንግግር ምንድነው አለ? ንገሩኝ፣ ጮክ በሉ። ሰው የለኝም አለ። ሰው ያላቸው ስሙኝ፣ ሰው ያላቸው ይመጣሉ። የ3 ቀን ታማሚዎች ሊሆኑ ይችላሉ። የ1 ሳምንት ታማሚዎች ሊሆኑ ይችላሉ። ሰው ያላቸው ይመጡና ምን ያደርጋሉ? ይዘዋቸው ይመጣሉ። ያ ያልሱ 5 ዓመት ቆይቷል፣ 10 ዓመት ቆይቷል እዛ ስፍራ። ባለ ሰዎች ሰው ያላቸው ይመጡና ምን ያደርጋሉ? ይወስዱና ይከቷቸዋል። አይቷል እሱ። እኔ ግን አለ ሰው የለኝም አለ። ሰው ስለሌለኝ ነው እዚህ ስፍራ የማቀቅኩት። ትሰሙኛላችሁ? ኢየሱስ ሰው አትበላላለ። እየሰማችሁኝ? አንዳንዶቻችን እየማቀቅን ያለነው ታውቃላችሁ ሰው ስለሌለን እንደሆነ። መስሪያ ቤት ውስጥ ታውቃላችሁ መከራ እየበላችሁ ያላችሁ፣ ዲግሪ አላችሁ፣ ማስተርስ አላችሁ። አንዳንድ ጴንጤዎች እዚህ ስሙኝ፣ እግዚአብሔር ነው በዚህ ማለዳ ያመጣችሁ። መስሪያ ቤት ቁጭ ብላችሁ እግዚአብሔር ነው ያስቀመጣችሁ እንደ ዮሴፍ። ነገር ግን በሰው ላይ ክፋት፣ ስሙኝ በደንብ አድርጋችሁ፣ በእናንተ ክፋት ምክንያት የብዙ ሰዎች ስራ መከልከሉ በእናንተ ምክንያት እንደሆነ ታውቃላችሁ። የብዙ ሰው እድገት የተከለከለው በእናንተ ምክንያት እንደሆነ ታውቃላችሁ። ሰውየው 38 ዓመት የፈጀው ነገረው ለኢየሱስ። ሰው ከማጣቴ የተነሳ ነው እዚህ ስፍራ ላይ ይሄን ያህል ጊዜ የቆየው። ባለ ሰዎችማ በ3 ቀን ውሃ ውስጥ ይገባሉ። እኔ እዚህ መከራ ያየሁት ሰው ስለሌለኝ ነው። በዮሐንስ ወንጌል ምዕራፍ 5 ላይ ያለ እግዚአብሔር ቃል ነውና ለ38 ዓመት በዛ ባልጋ ላይ ተኝቶ ሰው ከማጣቱ የተነሳ ለብዙ ዓመታት ይታመምና ፈውስ እየፈለገ በዛ ስፍራ ላይ ቤትሳይዳ የሚባልበት መጠመቂያ ተኝቶ ፈውሱን ይጠባበቅ የሆን መናወጥ ይጠባበቅ የነበረ ሰው ነውና ሰው ከማጣቱ የተነሳ ብዙ ዓመታት በዛ ስፍራ ላይ ታሞ ተኝቷል። ሰው ቢኖረው ይድን ነበረ። የሚድነው ደግሞ ታሪኩን ዮሐንስ ወንጌል ምዕራፍ 5 ላይ ስታነቡ ውሃው በተናወጠ ጊዜ የጌታ መልአክ አንዳንድ ጊዜ የመጣ በውሃው ላይ ይወርዳል፣ ውሃውን ያናውጠዋል ይላል። ከውሃው መናወጥ በኋላ በመጀመሪያ ዘሎ የገባ ወይ ሰዎች ጓደኛ ሊሆን ይችላል፣ ወንድም ሊሆን ይችላል፣ እናት ወይ አባት ተሸክመው ከሁሉም ቀድሞ ካስገቡት ያ ሰው ይፈወሳል። ካለበት ከየትኛውም ደዌ ይፈወሳል። እና በዛ ስፍራ ላይ ብዙ የታመሙ ሰዎች አሉ፣ አንካሶች አሉ፣ ሰውነታቸው የሰለለ አሉ፣ እውሮች አሉና በዛ ስፍራ ላይ የውሃውን መናወጥ እየጠበቁ ይተኙ ነበረ። በዚህ ሰዓት ሰው ስለሌለው ኢየሱስ ክርስቶስ ወደሱ መጣና አንተ ሰው ልትድን ትወዳለህ ሲል ጌታ ሆይ ውሃው በተናወጠ ጊዜ የሚረዳኝ የሚያስገባኝ ሰው የለኝም ማለት ሰው የለኝም ማለት በጣም የሚያስገርም መልእክት ነው። ሰው በማጣት የተነሳ ብዙ ሰዎች ራሳቸው የሚያጠፉ ሰዎች አሉ። ሰው ከማጣት የተነሳ ካለባቸው ደዌ ነፃ መውጣት የከበዳቸው ሰዎች አሉ። ዲፕሬሽን ውስጥ ያሉ ሰዎች አሉ። ስራ ያጡ ሰዎች አሉ። ሰው ስለሌለ እግዚአብሔር ሰው ይስጣችሁ፣ የልብ ሰው ይስጣችሁ። በእንባ የተነገረ መልእክት እስኪ ወንድማችንን እንስማ። የአገሬ ፓስተር የት ነህ? የት ነህ አንተ መጋቢ? ህዝብ የት ነው ያለው? ሂዱ እስቲ ሂዱ፣ መሪዎቻችሁን አግኟቸው። አባቴ እንድትሆን እፈልጋለሁ በሉት። ሲከፋሽ ያውቀዋል። በኃጢአት ስትወድቂ ያውቀዋል። ስትሰበሪ ያውቀዋል። ስትታመም ያውቀዋል። ያውቀዋል። መጽናናት አቅቶሽ ደክሞሽ ያውቀዋል። ያውቀዋል እረኛው። የሆነ ነገር ሰብስባችሁ እስከሰጣችሁን ድረስ ነው የምናገለግላችሁ። ስታቆሙ እናቆማለን። እንደዚህ አይነት ትውልድ ነው የተፈጠረው። እግዚአብሔር ከሰማይ ሲመለከት በጎች በቃ ጭራቸውን ቆልፈው አንገታቸውን ደፍተው መራመድ አቅቷቸው ድንጋይ ስር ታከው ቆመው አየ እግዚአብሔር። እናንተ እረኞች ወዮላችሁ አላቸው። ስለ እያንዳንዱ በግ ጠይቀዋለሁ። ስለ እያንዳንዱ በግ ጠይቀዋለሁ። እዚሁ ስለጠፋው በግ ራሱ ምን የምታውቀው ነገር አለ? በጎችን ታውቃቸዋለህ፣ ግን የት እንዳሉ ታውቃለህ። ግን ብዙዎች ከቤተ ክርስቲያን ወጥተዋል።
በዓለም ውስጥ ነው ያሉት፣ በኃጢአት ውስጥ ነው ያሉት፣ በማይገባ የህይወት ምዕራፍ ውስጥ ነው ያሉትና ጌታ ኢየሱስ ክርስቶስ የተናገረው 100 በጎች ያሉት አንድ በግ ብትጠፋ 99ን ትቶ አንዷን የጠፋችውን ለማግኘት የማይሄድ ማን ነው ብሎ ይናገራል። እግዚአብሔር አምላክ ደግሞ የሰጠን ተልእኮ አለ። እግዚአብሔር አምላክ የሰጠን ተልእኮ የዳኑ ሰዎችን እናያቸዋለን ወይ? ያኔ ስናገለግላቸው የነበሩ ሰዎች ኢየሱስ ክርስቶስን ሰብከንላቸው ከጨለማ ወደ ብርሃን የመጡ ሰዎች በምን አይነት ህይወት ውስጥ እንዳሉ እንጠይቃቸዋለን ወይ? የዛሬ ዓመት የምናውቃቸው ሰዎች፣ የዛሬ 7 ወር፣ የዛሬ 2 ዓመት የምናውቃቸው ሰዎች የት ገቡ ብለን እንግዲህ ራሳችንን መፈተሽ እንዳለብን በጣም የሚገርምና የሚያነቃ መልእክት ነው። ዘመን ይባረክ። እስኪ ስለዚህ መጽሐፍ ቅዱስ ላይ መሪ ስለሌላቸው በጎች እግዚአብሔር አምላክ ግድ እንደሚለው በነቢዩ ሕዝቅኤል የተናገረው መልእክት አለ። በትንቢተ ሕዝቅኤል ምዕራፍ 34 ቁጥር 16 ላይ የጠፋውንም እፈልጋለሁ፣ የባዘነውንም እመልሳለሁ፣ የተሰበረውንም የወፈረውንና የበረታውንም አጠፋለሁ፣ በፍርድም እጠብቃቸዋለሁ ይላል። እግዚአብሔር ለሕዝቅኤል የተናገረው የባዘነውንም እመልሳለሁ፣ የተሰበረውንም እጠግናለሁ፣ የደከመውንም አጸናለሁ ብሎ ለበጎች የመጣላቸው መልእክት ነውና በጉን ከአውራ በግ እለያለሁ ብሎ ሲናገር ነበረ። በጣም ቀላል መልእክት አይደለም። እና አገልጋዮች የሆነን እያንዳንዳችን የጠፉ በጎችን እንፈልጋቸው። ትናንትና በክርስቶስ የምናውቃቸው ወንድሞች አሁን በተለያየ የኃጢአት ህይወት ውስጥ በማይገባ የህይወት መንገድ ላይ ያሉ ሰዎች አሉና እያየን ዝም አንበላቸው። የጠፉ ሰዎችን እየደወለን እንጠይቃቸው፣ ቤታቸው እየሄድን እንጠይቃቸው። አይነት ህይወት ላይ እንዳሉ እንድንጠይቃቸው ልባችንን የሚያነቃና የሚያነሳሳ መልእክት ነው። ይህንን መልእክት ወንድማችን የተናገረው እንግዲህ እንደሰማችሁት ለፓስተሮች፣ ለነቢያቶች፣ ለአገልጋዮች ነውና ነቢዩ ሕዝቅኤል እግዚአብሔር አልፎ የተናገረው ምዕራፍ 34 ጀምሮ ሙሉን ስታነቡ በጎችን በቀንዳችሁ ትወጋላችሁ አለ። በጎችን አያስጠጉ። እኚህ በዛን ሰዓት የነበሩ እረኞች በጎችን አያስጠጉም እና እረኞች ምን ሆነዋል? ወፍረዋል። እነዛ ደግሞ ምዕመናን ደግሞ ከስተዋል እና ትክክለኛ እውነተኛውን የእግዚአብሔርን መንገድ የሚያሳይ በጠፋበት ጊዜ እግዚአብሔር ወየውላችሁ ብሎ በዚህ ክፍል ላይ ለአውራ በጎች ወይንም ለደለቡት በዛን ሰዓት ለነበሩ ለእረኞች የተናገራቸው መልእክት አለ። ያስጠነቅቃቸው እንደነበረ በዚህ ክፍል ላይ ይናገራል። ስለዚህ ሁላችንም እንንቃ። ነገ እንዳንጠይቅ ከተጠያቂነት ነፃ ለመውጣት ዛሬ ላይ ግድ ይለናል። ውስጣችን ያለው መክሊት መነገድ እንዳለብን፣ የጠፉ በጎችን ማስጠጋት መሰብሰብ እንዳለብን የሚል መልእክት ነው። ይህንን ቪዲዮ እንግዲህ ከወደዳችሁት እስኪ ሀሳባችሁን ኮመንት ሴክሽን ላይ ጻፉ። ሼር እያደረጋችሁ ኮፒ ሊንክ አድርጉልኝ። አዲስ የሆናችሁ ሰብስክራይብ እና የደውል ምልክቷን ተጫኑ። አክሽን ቪዲዮዎችን እንደገና ሰርችላችሁ መጣለሁኝ። ተባረኩልኝ።